የምግብ ፍላጎት መቀነስ። ሰላም ሮብ ፋርማሲዎች ነን። ዶሮዎቻችሁ ለምንድን ነው የምግብ ፍላጎታቸው የሚቀንሰው ብላችሁ ብዙዎቻችሁ ትጠይቃላችሁ። ዛሬ እነዚህ ምክንያቶች ለዶሮዎቻችሁ የምግብ ፍላጎት መቀነስ ምክንያት ጥቂቶቹ ናቸው ብለን እናነሳቸዋለን። የመጀመሪያው የእርባታ የሙቀት መጠናችሁ መጨመር፣ ሁለተኛው አናሳ የውሃ አቅርቦት መኖር፣ ሶስተኛው የዶሮ ቁጥር በካሬ አለመመጠናችሁ ወይም ደግሞ የዶሮዎች የመጨናነቅ በካሬ ስላልተመጠነ የመጨናነቅ ችግር፣ አራተኛ የቬንቲሌሽን ወይም ደግሞ የአየር ዝውውር ድካም ሲኖር ወይም ደግሞ በቂ የአየር ዝውውር ሳያገኙ ሲቀሩ፣ አራተኛ ድንገተኛ የመኖ መለወጥ ወይም ደግሞ ድንገት መኖችን ስንቀይርባቸው ዶሮዎች የምግብ ፍላጎታቸው ሊቀንስ ይችላል። እንዲሁም ደግሞ የመኖ ጥራት ዝቅ ማለት ወይም ደግሞ የመኖ ጥራት መውረድ ዶሮዎች ከሚፈልጉት ቫይታሚን እንዲሁም ኒውትሪየንት እንዳያገኙ ስለሚያደርጋቸው ዝም ብሎ መብላት ብቻ ስለሚያደርግባቸው ዶሮዎች ቶሎ ትንሽ በልተው የማቆም ነገር ሊኖራቸው ይችላል። እንዲሁም ደግሞ የበሽታ መግባት ወይም ደግሞ ዶሮዎቻችን በበሽታ መያዛቸው የመኖ አመጋገባቸውን ትንሽ ወይም ደግሞ ዝቅተኛ ያደርግብናል። እናንተ ኮሜንት ሴክሽን ላይ ዶሮዎቻችሁ ምን ያህል እንደሚያስተርፉ ጻፉልን። እኛ ደግሞ ያ ማስተረፋቸው ትክክለኛ ነው ወይስ አይደለም የሚለውን ቪዲዮ ሰርተን እንለቅላችኋለን። ሮብ ፋርማሲዎች ነን። ባይ